ሰላም ቤተሰቦች ዛሬ አካውንት ስከፍት ብቻ 20 ዩኤስዲቲ ይህ ማለት በኢትዮጵያ 2200 ብር በነፃ የሰጠኝን የሚገርም የኦንላይን ስራ አሳያችኋለሁ። ስራው እጅግ በጣም ቀላል ነው። እንዴት እንደምትመዘገቡ በመጀመሪያ ያሳያችኋለሁ። የዚህን የኦንላይን ስራ ሊንክ ለማግኘት የመጀመሪያ ኮሜንት ላይ አስቀምጬላችኋለሁ። በሱ ሊንክ መሰረት መግባት ትችላላችሁ ማለት ነው። አልኳችሁ ሊንኩን ከነካችሁ በኋላ ወደዚህ አይነት ቦታ ያመጣችኋል። በመቀጠል ለመመዝገብ እጅግ በጣም ቀላል ነው። እዚህ ጋር ኢሜላችሁን ማስገባት ነው። በመቀጠል የፈለጋችሁትን ፓስዋርድ ማትረሱትን እዚህ ጋር ታስገባላችሁ። እዚህ ጋርም ፓስዋርዳችሁን ታስገባላችሁ። እዚህ ጋር ያስገባችሁትን በመቀጠል ትራንዛክሽን ፓስዋርድ የኛው መረሳት የሌለበት ነው። እሱ ግድ ነው። እሱን ታስገባላችሁ ፓስዋርድ የፈለጋችሁትን። በመቀጠል እዚህ ጋር ሬጂስተር ናው የሚለው መንካት ነው ማለት ነው። መዝግባችሁ ከጨረሳችሁ በኋላ ወደዚህ አይነት ቦታ ያመጣችኋል። ኢንተርፌሱ ይህንን ይመስላል። በመቀጠል ያለኝን ብር ላሳያችሁ። እንደምታዩት 20 ዩኤስዲቲ ነው ስመዘገብ በነፃ የተሰጠኝ። ለእናንተም ለሁላችሁም ይሰጣችኋል መጀመሪያ ስትመዘገቡ ማለት ነው። እንደምታዩት 20 ዩኤስዲቲ አለኝ። አሁን ስራውን ሰርቼ 2.50 ዩኤስዲቲ ወይም 300 ብር አካባቢ ሳገኝ አሳያችኋለሁ። ቪአይፒ የሚለውን ነካሁት። ቪአይፒ ዋን እኔ የተጠቀምኩበት ነው ያለሁት። በመቀጠል ስራው እጅግ በጣም ቀላል ነው። ይሄኛውን ክሊክ ማድረግ ነው ማለት ነው። ከዛ 2.50 ዩኤስዲቲ ተጣጣችኋል ማለት ነው። እንደምታዩት ገባው። በመቀጠል እችኛዋ ሰሚት ምትላለች እችኛዋ ማለት ናት። እሷን ስነኩ 2.50 ዩኤስዲቲ በነፃ ታገኛላችሁ ማለት ነው። እንደምታዩት ነካዋት። ያው ፔመንት ሰክሰስፉል አለኝ። በመቀጠል አካውንት የለው ያው 22.50 ዩኤስዲቲ አለኝ ማለት ነው። ስለዚህ አሁን ያለኝን ዊዝድሮ አድርጌ ላሳያችሁ። በመጀመሪያ ግን ዋሌቴ ላይ ያለኝን ብር አሳያችኋለሁ። የምታዩት አሁን ዋሌቴ ላይ ምንም አይነት ብር የለውም ማለት ነው። ዊዝድሮ ሳረግ አሳያችኋለሁ። እቺ ዊዝድሮ አልምትለው አነካታለሁ። ቅድም አድሬሴን ሴቭ አድርጌው ስለነበር ነው። በመቀጠል አማውንት ጽፋለሁ 2.50 ዩኤስዲቲ ማለት ነው ማውጣው 2.50 ላለው። በመቀጠል ፔይመንት ፓስዋርድ እዚህ ጋር አስገባለሁ። ቅድም ስትመዘገቡ ፔይመንት ፓስዋርዳችሁን እናንተም ታስገባላችሁ ዊዝድሮ ለማድረግ። የምታዩት ፔይመንት ፓስዋርድን አስገብቼ ጨርሻለሁ። በመቀጠል እዚህ ጋር አድሬሴን ኮፒ አድርጌ ነበር እሱን እነካለሁ። በመቀጠል እቺ ሰሚት የምትለው አነካታለሁ ማለት ነው። ቀጥታ በ3 ወይም እስከ 4 ሰከንድ ውስጥ ይገባልኛል ማለት ነው። ብሩ መስራት ትችላላችሁ። ይኸው እንግዲህ ብሩ ገብቶልኛል በተሳካ ሁኔታ። ይኸውና ቴሌ ገብቼ አሁን ቼክ አደርገዋለሁ ብሩ እንደተላከልኝ። ያው እንደምታዩት በተሳካ ሁኔታ 2.50 ዩኤስዲቲ በአንድ ሰከንድ ውስጥ ገብቶልኛል ማለት ነው። እናንተም እንደዚህ አድርጋችሁ መስራት ትችላላችሁ። ይህ ማለት አሁን ቪአይፒውን እንዴት አድርጋችሁ ገዝታችሁ ስራውን እንደምትጀምሩ አላሳያችሁ። በመጀመሪያ ግን የቪአይፒ ዋጋዎችን አሳያችኋለሁ። እንግዲህ የቪአይፒ ዋጋዎች እዚህ ጋር ተዘርዝረዋሉ። እነዚህን ማየት ነው ማለት ነው። የቪአይፒ ዋን ዋጋ 9 ዩኤስዲቲ ነው። እናንተ 10 አስገብታችሁ ነው ስራው የምትጀምሩት። በየቀን 2.50 ዩኤስዲቲ ታገኛላችሁ። ይህ ማለት 300 ብር ማለት ነው። ኢንቨስት ያደርጋችሁትን 9 ዩኤስዲቲ በ4 ቀን ውስጥ ማግኘት ወይም ደግሞ መተካት ትችላላችሁ ማለት ነው። ለአንድ ወር ያህል ጊዜ ቆያል ቪአይፒ ዋን። ብር ሪቻርጅ ለማድረግ ደግሞ በጣም ቀላል ነው። እዚህ ጋር ሪቻርጅ የሚል አለ። እሱን ትነኩታላችሁ አንድ ጊዜ። ቀጠል ይህንን አድሬስ ኮፒ ታደርጋላችሁ። ወደ ዋሌታችሁ ትሄዱና በዚህ አድሬስ መሰረት እንድትላላችሁ ማለት ነው። ሴንድ ካላችሁ በኋላ ቶሎ ወዲያው ተመልሳችሁ እቺ ሰሚት የምትሏን ተነካላችሁ። አውቶማቲካሊ ብሩ ይገባላችኋል ማለት ነው። በመቀጠል ከዛ ቪአይፒ ይከፈትላችኋል። በየቀኑ እንደዛ ያደርጋችሁ ሰራላችሁ ማለት ነው። በሚገርም የሆነ የኦንላይን ስራ ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ።